ሶስተኛ ቀን ቻሌንጅ ደግሞ የራሴን ሎጎ ነው ዲዛይን ለማድረግ የሞከርኩት። መጀመሪያ እንደምታዩት ስክሪን ላይ በስክሪፕቶ የራሴን ሎጎ ለመስራት ሞክሬ ነበረ። ከዛም በኋላ ነው ይህኛዋን ሎጎ በካንቫ ዲዛይን አድርጌ የራሴን ሎጎ በማዘጋጀት ይቻላል ማለት ነው። ዳይስሪ የራሴን ሎጎ 2 እና 3 እና ከዚያ በላይ የሚሆኑ ሎጎዎች አሉ። እዚህ ጋር መመልከት እንችላለን። እንደምትመለከቱት 3 ሎጎዎችን ሰርቻለሁ ለራሴ። የመጀመሪያዋ በካንቫው ላይ ያሉ ፔንሲሎች አሉ፣ ቡሾች አሉ። በእነሱ ድራግ የምታደርገው ነው። በእነሱ ድራግ ድሮፕ አድርጌ እንደ ሳምፕሉን ለማውጣት ሞክራለሁ። ከዛም በኋላ ሪል ወደሆነው ወደ የራሴን ሎጎ ወደ መስራት ሄድኩ ማለት ነው። የመጀመሪያዋ እንደምታዩት እዛ ለማስቀመጥ ሞክራለሁ። ሁለተኛ ደግሞ የተሻለ አሻሽዬ 3 አድርጌ እንግዲህ ከ3ቱ አንዱን መጠቀም እንችላለን። 3ቱም የራሴ ሎጎዎች ናቸው። እንግዲህ የኔ ብራንድ ሎጎዬ ይቺ ናት ማለት ነው። የመጀመሪያዋ የሰው ምስል ነገር ናት። እዛ ኤች አለችው። በነገራችን ላይ ይሄ ፊርማዬን ያስቀመጥኩት የምፈርመው እንደዚህ ነው። ኤችንና ኬ ከኤች ጀምሬ ከቀኝ ወደ ግራ አድርጌ ኤችንና ኬን እና በኤችና በኬ ነበር ለመሳሌ ሞከርኩ። ግን ላሻሽለው ብዬ የሆነ የሚሮጥ የሚመስል ሰው ህልሙን ለማሳካት እየሮጠ ያለ ሰው ለማድረግ ነው የሞከርኩት። ያው አይመስልም ብዙም፣ ግን ያው የሚሻል ነገር ካለ እናሻሽለዋለን። ዳይ3 ይህን ይመስላል። ዳይ4 ይቀጥላል ማለት ነው። ሶሻል ሚዲያ አዶችን፣ የተለያዩ ቲቪ ላይ የሚሰሩ ማስታወቂያዎችን ቪዲዮ ነክ የሆኑ ማስታወቂያዎችን እነሱን እንሰራለን ማለት ነው። ዳይ4 ይቀጥላል። ቡም 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 ቡም። ይመቻችሁ።